ዝክረ ዳዊት ወልደ ጊዮርጊስ ኢትዮጵያ ወጥቼ 13 አፍሪካ ሀገሮች ጦርነት ያለባቸው ሀገሮች 25 ዓመት ሰርቻለሁ። በእያንዳንዱ ቦታ አገር ሲነሳና ሲወድቅ አይቻለሁ፣ ሲወድቅና ሲነሳ አይቻለሁ። ታሪካዊቷ ኢትዮጵያ ቁጥራቸው እጅግ ብዙ የሆነ ባለሙያዎችን አፍርታለች። በሀገር ውስጥና በውጭ በተለያዩ መስኮች ዕውቀት የገበዩ ልጆቿ ዛሬም እንደ ትላንቱ ሁሉ ወገኖቻቸውን በመርዳት ላይ ይገኛሉ። ለውድ ሀገራቸውና ሕዝባቸው እድገት የላቀ አስተዋጽኦ ላበረከቱ ድንቅ ልጆች በሕይወት እያሉ የሚገባቸውን ክብርና ምስጋና መስጠት ደግሞ ኢትዮጵያዊ ባህላችን ሊሆን ይገባል። በዚህም መሰረት ነው ዛሬ ሻለቃ ዳዊት ወልደ ጊዮርጊስን የምናቀርበው። ይህንኑ ዓላማውን ዳዊትን ማስተዋወቅና ማመስገን ላይ ብቻ ያተኮረ አጠር ያለ የቪዲዮ ቅንብር እንድትከታተሉ በታላቅ አክብሮት እንጋብዛለን። ለመሆኑ ዳዊት ወልደ ጊዮርጊስ ማን ነው? ዳዊት የአንጋፋው ጋዜጠኛ የሊቁ የብላታ ወልደ ጊዮርጊስ ወልደ ዮሐንስና የወይዘሮ ዋካ ድንቄ ልጅ ነው። የበርካታ መጽሐፍት ደራሲው ብላታ ወልደ ጊዮርጊስ ወልደ ዮሐንስ የሀገር ፍቅር ማህበር መስራችና ለ40 ዓመታት የአዲስ ዘመን ጋዜጣ ዋና አዘጋጅ ነበሩ። ብሩህ አእምሮ የታደለው ወጣቱ ልጃቸው ዳዊት ወልደ ጊዮርጊስም የመንፈሳዊና ኋላም ዘመናዊ ትምህርት ተከታትሏል። በቅድሚያ በጊዜው በስርዓተ ትምህርት አያያዙ ምስጉን በነበረው የተፈሪ መኮንን ትምህርት ቤት ገብቶ የሁለተኛ ደረጃ ትምህርቱን አጠናቋል። ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ደግሞ የሕግ ዲግሪ ያለው። ወደ ውጭ ሀገር ተልኮም በዩናይትድ ስቴትስ ኒውዮርክ ኮሎምቢያ ዩኒቨርሲቲ የሕግ ትምህርቱን ቀጥሎበት በማስተርስ ዲግሪ ተመርቋል። ዳዊት ወልደ ጊዮርጊስ የ1966ቱን አብዮት ተከትሎ ነበር አገሩንና ወገኖቹን ለመርዳት ሲል በዳላስ ቴክሳስ ሲከታተል የነበረውን የዶክትሬት ትምህርቱን አቋርጦ ወደ ኢትዮጵያ ፈጥኖ የበረረው። ያኔም በአብዮቱ አፍላ በቅድሚያ የእድገት በህብረት የእውቀትና የሥራ ዘመቻን በማስተባበር ከተማሪዎች ጋር ዘምቷል። ገበሬውን ፊደል አስቆጥሯል፣ አንቅቷል። እንደሚታወሰው ያኔ ድርቅ የተከሰተበት ወቅት ነበርና በሚሊዮን የሚገመቱ ወገኖቻችን ለረሃብ ይጋለጣሉ። አጣዳፊ እርዳታ ያስፈልጋቸውን በነበረበት በዚያ ክፉ ጊዜ ዳዊት ከኮሚሽነር ሽመልስ አዱኛ ጋር በምክትልነት ተመድቦ ሰርቷል። በተደረገው አገራዊና ዓለም አቀፍ ርብርቦሽም የብዙዎችን ሕይወት ማትረፍ ተችሏል። ዋይ ሲሉ የረሃብን ጉንፋን ሲስሉ ያዘንኩኝ ባይናች መላደርግ አለፍኳቸው ትቼ ዋይ ሲሉ የረሃብን ጉንፋን ሲስሉ ያዘንኩኝ ባይናች መላደርግ አለፍኳቸው ትቼ። የዝነኛው የቀዳማዊ ኃይለ ሥላሴ ጦር አካዳሚ ምሩቁ ሻለቃ ዳዊት ወልደ ጊዮርጊስ በጦር ሜዳ ተዋግቷል፣ አዋግቷል፣ ቆስሎም ከሞት ተርፏል። በኤርትራ የጀነራል ተሾመ እርገቱ ልዩ ረዳት የነበረ ሲሆን በኋላም የክፍለ ሀገሩ ዋና አስተዳዳሪ ነበር።
በዋና አስተዳዳሪነት ወቅት የሰጠውን ብልህ አመራር ዛሬም ድረስ የሚያነሱ ሁሉ እንደሚመሰክሩለት ሻዕቢያ በወቅቱ ወጣቱን እየመለመለ ወደ በረሃ በገፍ መውሰድ ያልቻለበት ጊዜ ብቻ ሳይሆን ወደ ውጊያ የገቡትም ወደ የቤታቸው መመለስ የጀመሩበት ነበር። የኤርትራን ወጣት ማሰርና ማዋከብ ያብቃ የሚለው የዳዊት ወልደ ጊዮርጊስ ብልህ አመራር ነበር ያንን ለማድረግ ያስቻለው። ሻለቃ ዳዊት ወልደ ጊዮርጊስ ወታደራዊ ትምህርቱን በመቀጠል በተለያዩ የዩናይትድ ስቴትስ ከተሞች በሚገኙ ስመጥር አካዳሚዎች ገብቶ በብቃት ሰልጥኗል። ከነዚህም ፎርት ቤኒንግ ጆርጂያ እና ፎርት ኖክስ ኬንታኪ ይጠቀሳሉ። ቀደም ሲል እንደተጠቀሰው ዳዊት ወልደ ጊዮርጊስ በዳላስ ቴክሳስ የዶክትሬት ትምህርቱን አቋርጦ ነበር በ66ቱ አብዮት አፍላ ፈጥኖ ወደ ሀገሩ የተመለሰው። ሻለቃ ዳዊት የሰሜን ግዳጁን በሚገባ ተወጥቶ ለሌላ ብርቱና አጣዳፊ ተግባር ወደ አዲስ አበባ ይጠራል። ያም እንደ አውሮፓውያን ዘመን አቆጣጠር በ1984 እና 85 ዓመተ ምህረት በሀገሪቱ የደረሰውን ድርቅና በወገኖች ላይ ያስከተለውን መጠነ ሰፊ የረሃብ ስጋት ለመከላከል ነበር። በዚህኛው ተልእኮውም በእርዳታ ማስተባበሪያና ማቋቋሚያ ኮሚሽን በዋና ኮሚሽነርነት ተመድቦ ከፍተኛ ስኬት አስመዝግቧል። ዕድሜ በወቅቱ አብረውት ለተሰለፉና የወገኖቻቸውን ችግር ለማስወገድ በቅንነትና በቆራጥነት ቀንና ሌሊት ለሰሩ ባልደረቦቹ ይሁንና ብዙ ሺህ ሕይወት ማትረፍ ተችሏል። ኮሚሽነር ዳዊት ወልደ ጊዮርጊስ ወደ ተለያዩ የዓለም አገሮች ተሯሩጦም እርዳታ አሰባስቧል። በቦብ ጌልዶፍ አስተባባሪነት የተዘጋጀውና ታዋቂው የዘመኑ የዓለም ኮከብ አርቲስቶች የተሳተፉበት ላይቭ ኤድ ፕሮግራም እዚህ ላይ ሊጠቀስ ይገባል። ዊ አር ዘ ወርልድ መላውን ዓለም አነቃንቋል ቢባል ማጋነን አይሆንም። ከሁለተኛው የዓለም ጦርነት በኋላ ትልቁ ነው የተባለውን ያን የ1984-85 የድርቅ አደጋ ለመከላከል የተካሄደውን ኦፕሬሽን የመራው ዋና ኮሚሽነር ዳዊት ወልደ ጊዮርጊስ ነው። ሆኖም የዚያ ኦፕሬሽን በጥሩ ሁኔታ መካሄድ በጊዜው የነበሩትን አንዳንድ የደርግ ሹማምንት እምብዛም አላስደሰተም። ያ በአብላጫው በቅናት ላይ የተመሰረተ ጥላቻ ከጊዜ ወደ ጊዜ እያየለም ሄዶ ከርዕሰ ብሔሩ በቀጥታ ማስፈራሪያና ማስጠንቀቂያ ጭምር የተሰጠው ጊዜም እንደነበር ታውቋል። መንግስታዊ ጫናው ቢበዛበት ነበር ዳዊት ወልደ ጊዮርጊስ አገሩን ትቶ በአሜሪካ የፖለቲካ ጥገኝነት ጠይቆ ለስደት የበቃው። ሌላ ምርጫም እንዳልነበረው ይናገራል። ዳዊት ወልደ ጊዮርጊስ ጠንካራ ሞራል ያለው ሰው ነው። የስደት ኑሮውን በዩናይትድ ስቴትስ እንደጀመረም ኒው ጀርሲ በሚገኘው የፕሬስተን ዩኒቨርሲቲ ሪሰርች ፌሎ እያለ ነው ሬድ ቲርስ የተባለውን መጽሐፉን ለንባብ ያበቃው። ሬድ ቲርስ የደም እንባ የተሰኘው መጽሐፍ ደርግ የእርዳታ ማሰባሰቡን እንቅስቃሴ በርዕዮተ ዓለም መነጽር በመመልከትና የአብዮቱን ገጽታ ያበላሻል በሚል እምነት ያሳደረውን ተጽዕኖ በዝርዝር ያቀረበ ጽሑፍ ነው ሬድ ቲርስ የዳዊት መጽሐፍ።
ዳዊት ወልደ ጊዮርጊስ በስደት ኑሮ ሁሉ ላፍታ እንኳ አርፎ አያውቅም። መቀመጥ መቆመጥ ነው ይላል ዳዊት። በቅርቡ በእንግሊዝኛ የጻፈውና ከ600 ገጾች በላይ ያሉት ዋት ኤ ላይፍ ሲል ያቀረበው በግል ሕይወቱ ላይ ያተኮረው መጽሐፍ በዋናነት የሚጠቀስ ነው። ዳዊት በአማርኛ ያቀረባቸው 2 መጽሐፍትም አሉት። ክህደት በደም መሬትና እስከ ዳር። ኮሚሽነር ዳዊት ወልደ ጊዮርጊስ እንደ አውሮፓውያን ዘመን አቆጣጠር የ1984 እና 85ቱን በኢትዮጵያ የደረሰ የተፈጥሮ አደጋ ለመቋቋም የሰጠው ብልህ አመራርና የማስተባበር ችሎታ በብዙ የውጭ ሀገር መጻሕፍትና ልዩ ልዩ የጥናት ጽሑፎች በስፋት ተገልጿል። ለምሳሌ በወቅቱ የተባበሩት መንግስታት የኢትዮጵያን የእርዳታ ኦፐሬሽን ይመሩ የነበሩት ከርት ጃንሰን ባጭሩ እንዲህ ሲሉ ይገልጻሉ። የዳዊት አመራር ባይኖር ኖሮ በረሃብ ሊያልቁ የሚችሉትን የሚሊዮኖች ሕይወት ማትረፍ አይቻልም ነበር። Myself, my generation grew up with intense passion for the country and for the people of Ethiopia. It was extremely difficult to think otherwise. Ethiopia is in my heart, Ethiopia is in my mind. I lived the life with a full sense of Ethiopian history, with a full sense of the culture which I practice, a religion that I practice. በዓለማችን በእርዳታ ስራቸው ስማቸው ደምቆ የሚነገርላቸው ማዘር ቴሬሳ ኋላ ሴንት ቴሬሳ ዳዊት ከኢትዮጵያ ከወጣ በኋላ በላኩት የእጅ ጽሑፋቸው ባጭሩ የሰጡት የምስክርነት ቃል ደግሞ ሌላው ነው። ማዘር ቴሬሳ እንዲህ ነበር ያሉት። ኢትዮጵያ ውስጥ ያ አስከፊ ድርቅና ረሃብ በተከሰተ እጅግ አስቸጋሪ ወቅት ዳዊትን አውቀዋለሁ። ለሕዝቡ ያለውን ከፍተኛ ፍቅርና ሩህሩህነትም አሳይቷል። ለመርዳት ሁልጊዜም ዝግጁ ነበር። ዋይ ሲሉ የረሃብን ጉንፋን ሲስሉ ያዘንኩኝ ባይናች ምን ላድርግ አለፍኳቸው ትቼ ዋይ ሲሉ የረሃብን ጉንፋን ሲስሉ ያዘንኩኝ ባይናች ምን ላድርግ አለፍኳቸው ትቼ። እዚህ ላይ ማህበረሰባችን ሊረዳው የሚገባ አንድ ሀቅ አለ። ዳዊት ወልደ ጊዮርጊስ ከሀገር ከወጣ ከ6 ወራት በኋላ ከፍተኛ የመንግስት ባለስልጣን ስለነበርና በዓለም አቀፉ ህብረተሰብ ዘንድም የነበረው ተቀባይነት የወቅቱን መንግስት ስላስፈራው ከፍቶበት የነበረው ዘመቻ ነው። ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ ግን በወታደራዊው የደርግ መንግስት ምክትል ፕሬዝዳንት የነበሩት ሌተና ኮሎኔል ፍስሐ ደስታ በሐሰት ላይ የተመረኮዘ ክስ መሆኑን በማያሻማ ቋንቋ ግልጽ አድርገዋል። ሌተና ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በሚል ርዕስ በቅርቡ ባሳተሙት መጽሐፍ በዳዊት ወልደ ጊዮርጊስ ላይ ቀርቦ የነበረው ውንጀላ ምንም መሰረት የሌለውና የስም ማጠልሸት ዘመቻ ነው ብለዋል። ሌተና ኮሎኔል ፍስሐ ደስታ በመጽሐፋቸው ገጽ 375 ላይ እንዲህ ነበር ያሉት። በሻለቃ ዳዊት ላይ የተፈለገው አይነት ክስ ይቅረብ፣ ምንም አይነት የስም ማጥፋት ዘመቻ ይካሄድበት፣ በአገራችን ተከስቶ በነበረው ድርቅና ረሃብ ወቅት ከያቅጣጫው ይሰነዘርበት የነበረውን ሴራና ተንኮል ተቋቁሞ የውጭ እርዳታ ሰጪዎችን በማግባባትና በማስተባበር ከፍተኛ እርዳታ በማስገኘትም ፈጣን ውሳኔ በመስጠት ሰለቸኝ ደከመኝ ሳይል የሚሊዮኖች ዜጎችን ሕይወት የታደገ ኢትዮጵያዊ ጀግና ነው።
አሁን ሻለቃ ዳዊት ወልደ ጊዮርጊስ በተፈጥሮው ሩህሩህና ሰው አክባሪ ነው። አንደበተ ርቱዕ፣ ተናግሮ የማሳመን ችሎታው የላቀ አንቱ የተባለም ዲፕሎማት ነው። ከ3 ዓመታት በላይ በቆየበት በውጭ ጉዳይ ሚኒስቴር ቋሚ ተጠሪነት ኃላፊነት ወቅት ከብዙ ሀገራት መሪዎች ጋር እየተገናኘ ኢትዮጵያን በሚገባ አስተዋውቋል። በእርዳታ ማስተባበሪያና ማቋቋሚያ ኮሚሽንም ሆነ በውጭ ጉዳይ ሚኒስቴር አብረውት የሰሩ ባልደረቦቹ እንደሚመሰክሩለት ዳዊት ሰርቶ የሚያሰራ ታታሪና ብልህ መሪ ነው። በተባበሩት መንግስታት ድርጅት ውስጥ በአማካሪነት በቀጥታም የተለያዩ ኦፕሬሽኖችን በመምራት በአንጎላ፣ በናሚቢያ፣ በሩዋንዳ፣ በታንዛኒያ፣ በዩጋንዳ፣ በደቡብና ሰሜን ሱዳን፣ በላይቤሪያና በዲሞክራቲክ ሪፐብሊክ ኦፍ ኮንጎ አገልግሏል። I've been in most of African countries for the last 28 years. Yes. I've gone around. Despite the statistics, I see a majority of Africans getting poorer and poorer. በሩዋንዳው እልቂት ማግስት የተባበሩት መንግስታት ድርጅት የላከውን አጣዳፊ የእርዳታ ሰጪና የነፍስ አድን ዘመቻ ፕሮግራም ለ2 ዓመታት የመራው ዳዊት ወልደ ጊዮርጊስ ነው። ዳዊት በተለያዩ የውጭ ሀገራት ዩኒቨርሲቲዎች ውስጥም በፕሪንስተን ኒው ጀርሲ ቪዚቲንግ ስኮላር፣ በኬፕ ታውን ዩኒቨርሲቲ የአፍሪካ ጥናት ማዕከል ኃላፊ፣ በዋሽንግተን ዲሲ ሲኒየር ፌሎ ዲፌንስ ፎር ዲሞክራሲ፣ በቦስተን ዩኒቨርሲቲ ቪዚቲንግ ስኮላር ዳዊት ሕይወቱ ሁሉ ሩጫ ነው። በናሚቢያ ያቋቋመው አፍሪካን ኢንስቲትዩት ፎር ስትራቴጂክ ኤንድ ሴኩሪቲ ስታዲስ ሌላው ነው። ይህ ድርጅት በአፍሪካ ውስጥ የተለያዩ የምርምር ሥራዎችን በመስራት ሴሚናሮችን ያካሂዳል፣ ስልጠናዎችን ይሰጣል። አህጉሪቱ የሚያጋጥማትን የስትራቴጂና ሴኩሪቲ ችግሮች የሚጠቁሙ ውይይቶችን የሚያዘጋጅ ጥናታዊ ጽሑፎችን የሚያቀርብ በዳዊት ወልደ ጊዮርጊስ የሚመራ ከ3 ዓመታት በፊት ያቋቋመው ድርጅት ነው። ክቡራትና ክቡራን፣ በመግቢያው ላይ እንደተገለጸው የዚህ ዝግጅት ብቸኛ ዓላማ በሙያቸው ለሀገርና ወገን ይህን መሰሉን ከፍተኛ አስተዋጽኦ ያበረከቱትን የኢትዮጵያ ልጆች በሕይወት እያሉ ማመስገንና ክብር መስጠት ነው። ስለተከታተላችሁን እናመሰግናለን።